ሚስቴን ኢትዮጵያ አጭቼ ሳላያት ሳላቃት በቤተሰቦቼ ተመርጦልኝ ነበር ወደዚህ ሀገር የመጣችው። እዚህ እንደመጣች ግን እንዳየዋት አፈቀርኳት፣ እንዳየዋት ወደድኳት። እሷ ግን በፍጹም ልትወደኝ ልትቀበለኝ እኔ መሆንላትን እኔ መሰጣትን ቅንጣቱን ታክል እንኳን ልትሰጠኝና ልትሆንልኝ አልቻለችም። ደጅ አስጠናችኝ። በዛ ደጅ መጥናት ውስጥ ልቤን በጭቅጭቅ አድርጋ ተስፋዬን ገደል ከታ እንክብካቤን ከድክመት ፍቅሬን በንቀት እየመለሰችልኝ አንድ ቀን ትወደኛለች አንድ ቀን ልቧን አገኛለሁ እያልኩኝ ለአመታት እየለፋው እየደከምኩ የምትፈልገውን ነገር ሁሉ እያሟላው ትምህርቷን እንድትማር ህይወቷንም እንድታደራጅ ትዳሯንም በፍቅርና በሰላም እንድትይዝ ማፍቀርን እንድትለማመድ ከሷ የተራብኩትንና የተጠማውትን የምሰጣትን ያህል እንኳን ባይሆን በትንሹ ፊቷን አዙራ ፍቅሯን እንድትሰጠኝ እየተለማመጥኩኝ እየጠበቅኩኝ ማረግ ካለብኝም በላይ እያረኩኝ ለአመታት ኖር። በመሃል ጸነሰች፣ ልጅ መጣ፣ ትምህርቷን ጨረሰች፣ በጣም አለ የተባለ ጥሩ ስራ ያዘች። ከዛ በኋላማ ንቀቷም እየበረታ ልቧም ከኔ እየሸሸ ይበልጥ እየሸፈተች የኔ የማደርገውን ነገር ሁሉ ከድክመትና ከስንፈት እያየች በንቀት ህይወቴን እጅግ በጣም ትርጉም የለሽ አደረገችብኝ። ለሷ የምለፋው የምደክመው ነገር ሁሉ ተስፋ ቆርጬ ነገሩን ሁሉ እርግፍ አድርጌ ትቼ አብረን ሆነን ልጃችንን ማሳደግ ጀመር። አዲስ አበባ የአፍሪካ መዲናና የሰላም ምልክት፣ በቅርቡ የዓለም መሪዎችን ቀልብ የሳበችው ውቧ ከተማችን አሁን ደግሞ በታላቁ የአልነጃሺ መስጂድና የምርምር ማዕከል በአዲስ የታሪክ ምዕራፍ ልትደምቅ ነው። በዚህ በምስራቅ አፍሪካ አንደኛ በተባለውና እስከ 40 ሺህ ምዕመናንን በሚያስተናግደው ታላቅ ኢስላማዊ ማዕከል ፊት ለፊት ቴምር ፕሮፐርቲስ ልዩ የኢንቨስትመንት እድል ይዞላችሁ ቀረበ። ይህ ፕሮጀክት በቡልጋሪያ ሜክሲኮ ዋና መንገድ ላይ በ7000 ስኩዌር ሜትር ላይ ያረፈ 4 የመኖሪያ ህንጻዎችና 3 መግቢያዎች ያሉት እጅግ ዘመናዊ የንግድ ሞልን ያካተተ ግዙፍ ፕሮጀክት ነው። ሱቆችን በፒያሳ በጋርመንትና በገላን የመኖሪያ አፓርትመንቶችን ደግሞ በሳር ቤት ቫቲካን ኤምባሲ ፒያሳ ሊሴ ገብረ ማርያም ትምህርት ቤት አዋሪ ወደ ቤተ መንግስት በሚወስደው መንገድ ላይ ያገኛሉ። ቴምር ፕሮፐርቲስ የህልሞ ማረፊያ። ተስፋ ቆርጬ ከተውኳት ከ2 ዓመት በኋላ ሌላ ተገላቢጦሽ ባህሪ ያመጣች። ብቻ እኔን መንከባከብ፣ አብረን እንውጣ፣ አብረን እንግባ፣ እንደዚህ እናድርግ፣ እንደዛ እንሁን፣ እንደ ባልና ሚስት አክት ማድረግ ፈለገች። እንደ ባል ልትንከባከበኝ እንደ ሚስትም የኔን እንክብካቤና የኔን ትኩረት መፈለግ ጀመረች። ያኔ ግን ሙሉ ለሙሉ ተስፋ የቆረጥኩበትና ልቤን ከሷ አርቄ እንዲታከም እንዲድን የደረሰበትን የንቀት የጥላቻና በመተው ብትር የደነደነውና የቆሰለውን ልቤ እያከምኩኝ ለማዳን መጠርበት ሰዓት ስለነበረ ፈጽሞ ፊት አልሰጠዋትም። በቃ ቆረጠልኝ። መጠበቁ መለመኑ ሰለቸኝ። ዳግም ልቤን በሰጣትና እንደ ድሮ በሆንላት እነዛ ያሳየችኝ የንቀትና የጥላቻ ነገሮች ወደፊቴ እየመጡ ድጋሚ ብትጎዳኝስ፣ ድጋሚ ብትጸየፈኝስ፣ ድጋሚ ያን ንቀቷንና ያን የበላይነቷን ብታሳየኝ እንዴት ልቋቋመው እችላለሁ ስል ልቤ ድንግጥ ይላል። መሸሽ ጀመርኩ። እንደዚሁ እየኖርን ሆድና ጀርባ ሆነን እኔ መፈለጌን አቁሜ በተሯ ደግሞ እሷ ተለማማጭና ፈላጊ ሆና ያኖርን ሌላ ሁለተኛ ልጅ መጣ። ሁሌም ቀን በቀን ስራዋ ከደራጀች ጥሩ ስራ ከያዘች በኋላ ከሷ መለያየትና መራቅ ነበር የምፈልገው። ያንን ለማድረግ ነገ ከነጎዲያ እኔ ይሄን ላመቻች ይሄን ላስተካክል እያልኩኝ ባለበት ሰዓት ሳላስበው ነበር ሁለተኛ ልጅ የመጣው። እኔ ልጆቼን በጣም ነው የምወዳቸው፣ በጣም ነው ማፈቅራቸው። በመጀመሪያዋ ልጅ ከእናትና ከአባቷ ጋር ማደግ አለባት። እሷም በእኔና በሷ የመጣ የኛን ፍቅር ማጣት የለባትም። ለሷ ስል ትንሽ ነፍሷን እስክታቅ እንኳን ዋጋ ልክፈል ብዬ አንገቴን ደፍቼ በተቀመጥኩበት ሁለተኛው ልጅ ሲመጣ ብስጭቴን መቆጣጠር አቃተኝ። በቃ ህይወት አስጠላኝ፣ ሰለቸኝ። ድሮ ብዙ ነገሮችን ደስ እያለኝ ነበር የማደርገው። አሁን ግን ያ ተስፋ፣ ያ ጉጉት የመኖር ለቤተሰብ የማረግ የመጣር ምንም አይነት ጉጉት የለኝም። አሁን ላይ የምፈልገው ሰላም ነው። በቃ ብቻዬን መሆን፣ ከራሴ ጋር መሆን፣ ከሁሉ ነገር መሸሽ፣ አብሶ ከሷ መሸሽ። መቼም ቢሆን ልማዷ እንደማይተዋት ያን ንቀቷን ያን መጸየፏን በፍጹም ደረሰው አልችልም። ምንም ያህል ብትቅለሰለስ ወደዛ ንቀቷና ወደዛ ጥላቿ እኔ ወደ ፍቅር ስገባ ልንከባከባት ስሞክር መመለሱ አይቀርም ብዬ ስለማስብ ትንሽ ልቀርባት ስሞክር ብዙ ሜትር ከሷ አርቃለሁ።
ሁለተኛው ልጄ ከተወለደ 2 ዓመት ከሞላው በኋላ አሁን እዚህ ከመምጣቴ በፊት የመጨረሻ ነገር ነግሬያታለሁ። በቃ መለየት አለብን፣ እንደዚህ ተቋስለን እንደዚህ ሆድና ጀርባ ሆነን መኖር የለብንም ብዬ እሱን ነግሬያት፣ እሷም እባክህ ለእነዚህ ልጆች ስትል አስብበት ብላኛለች። እኔ ግን ምንም ሐሳቤ የማይለወጥና ቁርጥ መሆኑን ነግሬያት በጠበቃም ሆነ በምትፈልገው ነገር የምትፈልገውን ነገር ሁሉ አስተካክላ የምትፈልገውን ሁሉ ጨርሳ እንድትጠብቀኝ ነግሬያት ነው የመጣሁት። ካሁን ከዚህ ሲሄድ ፈትቼ ብቻዬን ሆኜ ነፃና ንጹህ አየር መተንፈስ ነው የምፈልገው። ባየኋት ቁጥር እነዛን የጥላቻና የንቀት ጊዜያቶቿን እያሰብኩኝ መኖር አንገሽግሾኛል። በቃ አዲስ ህይወት፣ አዲስ ቀኖችን መጀመር ፈልጋለሁ። አዲሱን ህይወት ለመጀመር ወደ ኢትዮጵያ ሄጄ ራሴን መንፈሴን አድሼ ህይወቴንም እንደ አዲስ ለመጀመር ወደዛው ሀገር እመለሳለሁ ብዬ ብቻችንን እንድታስብበትና ጨርሳ እንድትጠብቀኝ ነግሬያት ነው የመጣሁት አለኝ። ያን ሁሉ ነገር ስናወራ በመጀመሪያው ቀን ግንኙነታችን ነበር። አሳዘነኝ፣ ልቤ ተነካ። ሰው ሲያፈቅር፣ ሲወድ፣ ሲንከባከብ በጥላቻ እንደመመለስ ልቡን የሚያቆስለውና ውስጡን የሚሸረሽረው ነገር የለም። ለፍቅር ጥላቻን መመለስ ለሰጪው ቀላል፣ ለተቀባዩ ግን በጦር ከመወጋት በላይ የሚያደማና የሚያቆስል ከባድ ጠባሳን ጥሎ የሚያልፍ ነገር ነው። እሱም ላይ ያየሁት የመገፋትን፣ የመጠላትን፣ የመሸሸትንና የመናቅን ጠባሳ ነበር። ከዛሽ ቀን ጀምሮ የኔና እሱ ግንኙነት በጣም እየጦዘ በጣም እየጦፈ ደስ በሚል ሁኔታ ቀጠለ። እኔ የማውቀው በሱ መንገድ ህይወቱ እንዳበቃና እንዳለቀ ነበር። 2 ወር ለሚሆን ጊዜ ኢትዮጵያ ሲቆይ አብዛኛውን ጊዜ ያሳለፈው እኔ ያለሁባት ከተማ ላይ ነበር። የእረፍት ቀናቶቹን ጨርሶ ከሄደ በኋላ በቅርቡ ተመልሶ እንደሚያየኝና ፍቹንም ሁሉን ነገር አጠናቆ ድጋሚ እንደምንገናኝ ቃል ገብቶልኝ ሄደ። ከሄደም በኋላ ቀን በቀን በሚባል ደረጃ እንደዋወል፣ እንጻጻፍ፣ እንገናኝ ነበር። ስለ ፍቹው ስለ ሚስቱ ጉዳይ አላነሳውበትም። ምክንያቱም እኔን አውቆኝ እኔን ወዶኝ ለኔ ሲል የሚያደርገው ነገር ሳይሆን በህይወቱ መርጦ ለረጅም ዓመታት አስቦበት ጨርሶት የመጣው ጉዳይ ስለሆነ በራሱ መንገድ ጨርሶታል ብዬ ነበር ማስበው። አብሶ ይሄን ነገር እርግጠኛ እንደሆነና ከሚስቱ ጋር ተፋቷል፣ ከሷ ጋር ተለያይቷል ብዬ እንዳስብ ያደረገኝ ነገር ከሄደ ከ8 ወር በኋላ ናፈቅሽኝ አልቻልኩም ብሎ ተመልሶ መጣ። በጣም ነበር ደስ ያለኝ። ያኔ እኔ ያለሁበት ከተማ ላይ በሚገርም ፍቅር አብረን ነበር ያሳለፍነው። ተመልሶ ሄደ። አንድ ቀን ብቻ ሊሄድ ሲል የፍቺ ጉዳይ አለቀለ? ልጆችን እያየህ ነው? ሚስትስ እንዴት ናት ስለው አዎ ሁሉ ነገር እያለቀ ነው፣ ኦልሬዲ አልቋል በዩ፣ ምንም የቀረን ነገር የለም አለኝ። በቃ እኔ እዛ ጋር ጨረስኩ። ፍቺውን ጨርሷል። ከዛ በኬርለስነትና በእንዝህላልነት የመጀመሪያውን ፍቅሬን አጥቻለሁና ይህን ፍቅሬን ማጣት አልፈለኩም። ና ውሰደኝ አግባኝ እያልኩኝ እሱን ከመነዝነዝ ይልቅ እኔስ ለምን ወደሱ አልሄድም? እኔስ እሱን የማገባበትን እሱ ያለበት ቦታ እምደርስበትን መንገድ ለምን አልፈልግም ብዬ ለሁለተኛ ዙር መጥቶ ከሄደ በኋላ በቃ የትኛውንም ዋጋ ከፍዬ የትኛውንም ነገር አድርጌ ያለህበት እመጣለሁ ስለው ፈገግ ብሎ ነበር። እስኪ ሞክሪ ከቻልሽ በምችለው ሁሉ እረዳሻለሁ አለኝ። በዛ ጊዜ ነበረ በአንዲት አፍሪካዊት ከተማ ተገብቶ በቀላሉ ወደ አሜሪካ ስፖንሰር ከተገኘ ልኬድ እንደሚችል ኢንፎርሜሽኖች የደረሱኝ። ያኔም ደወልኩለትና እንደዚህ አይነት ኢንፎርሜሽን አለ፣ የስፖንሰር ወረቀት አጽፈ ላክልኝ፣ እስኪ በዛ መንገድ ሞክረዋለሁ አልኩት። እሱም ያልኩትን ነገር እንደ ቀልድ ወስዶት ነው መሰለኝ እሺ ብሎ ያንን የስፖንሰር ወረቀት ላከልኝ። ተሳክቶልኝ ሄድኩኝ። ስሄድ ግን ከሚስቱ ጋር አልተፋታም።